ሚካኤልና መላእክቱ ዘንዶውን ተዋጉ። በመላእክት መካከል ጥያቄ ተነስቶ መላእክት ሲሸበሩ፣ መላእክት ሲነጋገሩ ዲያብሎስ በመላእክት አይደላ የመላእክት ፍጥረት ከኔ በበታች ነው፣ እኔ ነኝ የፈጠርኋችሁ ነው በየመንገዱ በሀገር ውስጥ ሀገርን ያተራመሰው ትውልድን የሚያገዳድለው የሚያገፋፋው ጥንተ ጠላታችን መላእክትን ያሸበረው ዲያብሎስ ልጋል በዚህ መካከል ተነሳ። ባላችሁበት ቁሙ፣ ተረጋጉ፣ አትናወጡ፣ አትሸበሩ። የፈጠረን ያስገኘን ወደዚህ ያመጣን ይገለጽልናል። እስከሚገለጽልን ድረስ ቦታችሁን አትልቀቁ አዋጅ አወጀ። ከዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ቶማስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ጎጃም ዳዊትና መተከል አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር ሊቀ ብርሃናት አባ ኃይለ ራጉኤል መርሐጽድቅ የብፁዕ አባታችን አቡነ ቀሲስና የገዳማት መምሪያ ክፍል ኃላፊ ክቡር መጋቤ ምስጢር ዘላለማዊት አለባቸው፣ ሀገረ ስብከቱ የሰበካ ጉባኤ ማደራጃ መምሪያ ክፍል ኃላፊ ክቡር ቀሲስ መብራት ገዙ፣ የላንጃ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር ሊቀ ትጉሃን ካሳሁን ቀለሙ፣ ይህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ከሰዓት አኳያ ክቡራን ሊቃውንተ ቤተክርስቲያን፣ አየንተ እግዚአብሔር ካህናት፣ በመካነ ምስጢር ወንድሞች ዲያቆናት፣ ክቡራን የእግዚአብሔር ቤተሰቦች፣ አባቶች፣ ምእመናን፣ እናቶች፣ ምእመናት፣ ወንድሞችና እህቶች እንዲሁም ሕፃናት ጭምር የወደደን ያከበረን በዚህ ዕለት በዚህ ቦታ በዚህ ሰዓት አሰባስቦ ድምፁን ባሰማን በረከተ ሥጋ በረከተ ነፍስ ባደለን በሰራዊት ጌታ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ብለን ልናመሰግነው የፈቀደልን እንድንባረክና እንድንቀደስ ከእንቅልፋችን አንቅቶ ከምኝታችን አስነስቶ ከቤታችን አውጥቶ ወደ ቅድስናው ተራራ ወደ ቅድስናው ኮረብታ ጠርቶ በአውደ ምሕረቱ አሰባስቦ ድምፁን ያሰማን አምላካችን ስሙ ዛሬም ለዘወትርም የተመሰገነ ይሁን። እንዲሁም ከሞት ወደ ሕይወት ከጨለማ ወደ ብርሃን ከሲኦል ወደ ገነት ከገሃነመ እሳት ወደ መንግሥተ ሰማያት የተሸጋገርንባት ድልድያችን ከሐሳር ወደ ክብር ከፍ ያልንባት መሰላላችን እግዚአብሔርን ያየንባት ዓይናችን ወድቀን የተነሳንባት ክንዳችን ዘግይተን የከበርንባት ክብራችን የአምላክ እናት እናታችን ቅድስት ድንግል ማርያምን እግዚአብሔር እንዳከበራት ከፍ ከፍ እንዳደረጋት ዛሬም በእኔና በእናንተ አንደበት ስሟ ክብሯ ከፍ ከፍ ያለ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ አበው ቅዱሳን አባቶቻችን ለየክብራቸው ለየማዕረጋቸው እግዚአብሔር እንዳከበራቸው እግዚአብሔር ከፍ ከፍ እንዳደረጋቸው ዛሬም በእኔና በእናንተ አንደበት ክብራቸው ስማቸው ከፍ ከፍ ያለ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። ይሄ ዛሬ የተሰባሰብንበት ዛሬ ለአምልኮተ እግዚአብሔር የቆምንበት ዕለት ልዩ ዕለት ነው። ለእኔና ለእናንተ ድርብርብ በዓል የምናከብርበት ዕለት ነው። ብዙ ቅዱሳን የከበሩበት፣ ብዙ ቅዱሳን የተደሰቱበት፣ ብዙ ቅዱሳንን እግዚአብሔር ያከበረበትና የባረከበት ዕለት ነው። እኔና እናንተንም እንደ አባቶቻችን እንደ ቅዱሳት እናቶቻችን እንዲያከብረን እንዲቀድሰን እግዚአብሔርን መስማት ይጠበቅብናል። እግዚአብሔር ሚለንን ማዳመጥ ይጠበቅብናል። እግዚአብሔር ወደሚመራን እግዚአብሔርን መከተል ይጠበቅብናል። እግዚአብሔርን መከተል ስንችል
እግዚአብሔርን መስማት ስንችል፣ እግዚአብሔር የሚለንን ማዳመጥ ስንችል ዛሬ እንደተባረኩ አባቶቻችን፣ ዛሬ እንደከበሩ ቅዱሳን እኔና እናንተንም እግዚአብሔር ያከብረናል፣ እግዚአብሔር ይቀድሰናል። የእግዚአብሔርን ድምፅ መስማት መባረክ ነው። የእግዚአብሔርን ትእዛዝ ማክበር መባረክ ነው። ሕገ እግዚአብሔርን፣ ሥርዓተ ቤተ ክርስቲያንን አክብሮ መኖር፣ ተከትሎ መኖር እንደ አባቶቻችን መባረክ ስለሆነ የሚነገረውን መስማት፣ የሚታወጀውን መስማት ከኔና ከእናንተ ይጠበቃል። ዛሬ ይሄ ጉባኤ ሦስተኛ ቀኑን አስቆጥሯል። ትናንትና ያልመጣችሁ ካላችሁ ብፁዕ አባታችን በመካከላችን ተገኝተው አስተምረው ቃለ ምዕዳን ሰጥተው ባርከው ነው የመጣውን ሕዝብ በሙሉ ያሰናበቱት። ዛሬም ደግሞ ከአራቱ አቅጣጫ መጥተናል በረከት ለማግኘት ጸጋን ለመጎናጸፍ እግዚአብሔርን ለማገልገል ከእግዚአብሔር ዘንድ በረከት ለመቀበል ከአራቱ አቅጣጫ ከአራቱ ማዕዘን የመጣን ብዙዎች ነን። ከመጣን በኋላ ደግሞ መስማት ይጠበቅብናል፣ ማዳመጥ ይጠበቅብናል፣ ከልብ መማር ይጠበቅብናል። መማር ስንችል ነው ልናውቅ የምንችለው። ልናውቅ ስንችል ነው እንደ አባቶቻችን ልንጸድቅ የምንችለውና የምንሰማበትን እዝነ ልቡና አምላካችን ለሁላችንም ያድለን። አሁንም ምንም እናመስግነው እግዚአብሔር። ስለዚህ ስለ ቅዱሳን በኋላ ብፁዕ አባታችን ስለ ዋልድባው አባ ሳሙኤል ስለ ሌሎችም ቅዱሳን በሰፊው ያስተምሩናል፣ በሰፊው ይነግሩናል። እኔ የተሰጠች ደቂቃ አጭር ናትና በዚህች አጭር ደቂቃ እግዚአብሔር ነው የሚያስተምር። የእግዚአብሔርንም ቃል ነው የምንሰማው። አስተማሪ እግዚአብሔር ነው፣ ተማሪም እግዚአብሔር ነው። በሰባኪው አድሮ የሚያስተምር እግዚአብሔር ነው። በሰማያኑ አእምሮ አድሮ ደግሞ እንድንሰማ የሚያደርግ እንድንቀበል የሚያደርግ እንድናዳምጥ የሚያደርግ እንድንከተል የሚያደርግ በአእምሯችን ውስጥ የሰማነው ሁሉ እንዲጸድቅ እንዲበቅል የሚያደርግ እግዚአብሔር ነውና በሁላችን አእምሮ ውስጥ እግዚአብሔር አለ። እግዚአብሔር መኖሩን እያሰብነን እያስታወስነን ከዚህ የሚነገረውን መልእክት በጽሞና ማዳመጥ ይጠበቅብናል። ሚካኤልና መላእክቱ ዘንዶውን ተዋጉ በሚል ኃይለ ቃል እግዚአብሔር ያስተምረናል። ሚካኤልና መላእክቱ ዘንዶውን ተዋጉ። ራእየ ዮሐንስ ምዕራፍ 12 ቁጥር 7 ላይ ተጽፎ የምናገኘው ኃይለ ቃል ነው። ሚካኤልና መላእክቱ ዘንዶውን ተዋጉ። እስኪ አብረን እንበለው። ሚካኤልና መላእክቱ ዘንዶውን ተዋጉ። ሚካኤልና መላእክቱ ዘንዶውን ተዋጉ። እስኪ በሉ። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ይህንን ኃይለ ቃል ጽፎ ያስቀመጠልን ባለ ራእዩ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ መልእክታትን ጽፏል፣ ወንጌልንም ጽፏል። ዮሐንስ ስንል መጥምቀ መለኮት ሳይሆን የዘብዴዎስ ልጅ ሐዋርያው ቅዱስ ዮሐንስ ነው። ስለ ጌታው መከራ መቀበል፣ ስለ አምላኩ መሞት እያሰበ መላ ዘመኑን ቁጥረ ገጽ ሆኖ ይኖር የነበረ ታላቅ ሐዋርያ ነው። ይህ ሐዋርያ ስለ መላእክት በሰፊው ተናግሯል። ስለ መላእክት አስተምሯል። ሚካኤልና መላእክቱ ከጠላታችን ከዲያብሎስ ጋር እንደተዋጉ ዲያብሎስ እንደገጠማቸው እነርሱም ዲያብሎስን እንደገጠሙት በሰፊው ጽፎ አስቀምጦልናል። ዲያብሎስም ከመላእክቱ ጋር ተዋጋ፣ አልቻላቸውም፣ ተሸነፈ ይላል ቀጥሎ ያለው ንባብ እና ሚካኤልና
ሌሎቹ ቅዱሳን መላእክት ዲያብሎስም የተፈጠሩበት ዕለት አንድ ቀን ነው። የተፈጠሩበትም እንዲሁም መገኛቸው አንድ አይነት መገኛ ነው። ሁሉም መላእክት የእግዚአብሔር አገልጋዮች፣ የእግዚአብሔር መልእክተኞች፣ የእግዚአብሔር ታዛዦች ሁነው ነበረ በእግዚአብሔር ዘንድ የተፈጠሩት የተገኙት። እስመ ለሊሁ አዘዘ ወእሉ ተፈጥሩ፣ እግዚአብሔር ይፈጠሩ ብሎ እግዚአብሔር ይገኙ ብሎ እግዚአብሔር መላእክት ይሁኑ ብሎ አዘዘ። እነርሱ ደግሞ በእግዚአብሔር ትእዛዝ ተፈጥረዋል፣ ተገኝተዋል። እግዚአብሔር መላእክትን ካስገኘ በኋላ አስገኝቶ ቦታ ሰጥቶ ከመላእክት ተሰወረ፣ ተደበቀ ነው የሚለው። መላእክትን ከፈጠረ በኋላ መላእክትን ካስገኘ በኋላ ለመላእክት ቦታ ከሰጠ በኋላ ማን እንደፈጠራቸው የት እንደመጡ ምን እንደሆኑ ተመራምረው ያውቁ ዘንድ ይረዱ ዘንድ አምላካቸውን ይፈልጉ ዘንድ እግዚአብሔር ፈጥሮ ተሰወራቸው ነው የሚለው። በዚህን ጊዜ መላእክት ማእምራንና ለባውያን ኃላፊያቱንም መጻእያቱንም የሚያውቁ የሚተረጉሙ አድርጎ ነበረ እግዚአብሔር የፈጠራቸው፣ እግዚአብሔር ያስገኛቸው። እነርሱ እዚያ ላይ ሲቀመጡ አመጣጣቸው አዲስ ሆነባቸው፣ ድንቅ ሆነባቸው። በዚህን ጊዜ በመላእክት መካከል ጥያቄ ተነሳ ነው የሚለው። ጥያቄ ተነሳ። ማን ነው የፈጠረን? ምንድነን? የትስ ነው የመጣ ነው የሚል ጥያቄ በመላእክት መካከል ተፈጠረ። መነጋገር ጀመሩ፣ መናበብ ጀመሩ። መላእክት የፈጠራቸውን ለማወቅ ያስገኛቸውን ለማወቅ ከየት ወደ የት ያመጣቸውን ለማወቅና ለመረዳት ማን ነው የፈጠረን? የት ነው የመጣ ነው? እኛ ምንድነን? የሚል ሶስት ጥያቄ ሲያነሱ በበላይ የተቀመጠው ከፍ ካለ ቦታ ላይ አሃዜ መንጦላይት አቅራቢ ስብሐት አድርጎ ያስቀመጠው እግዚአብሔር ዲያብሎስን ነበረ። በዚህን ጊዜ በመላእክት መካከል ጥያቄ ተነስቶ መላእክት ሲሸበሩ፣ መላእክት ሲነጋገሩ ዲያብሎስ በበላይ ነበርና የመላእክትን ጥያቄ ዝም ብዬ ባሳልፍማ የኔ የበላይነት ሊቀርብኝ ነው፣ ከኔ ልርቁ ነው። ስለዚህ ከኔ በበላይ ሌላ ፍጡር የለም፣ ሌላ ኃይል የለም። ያለው ሁሉ ፍጥረት ከኔ በበታች ነው። እኔ ነኝ የፈጠርኋችሁ ብሎ ልበል ብሎ አሰበ ነው የሚለው። ዛሬ ግራም ያጋባን፣ ዛሬም ያተራመሰን፣ ዛሬም ያለያየን፣ ዛሬም ያከፋፍለን፣ ዛሬ ጠማማውን እንድናስብ የሚያደርገን ዲያብሎስ አሁን አይደለም ስራ የጀመረው። ገና ከጥንት በመላእክት መካከል ነው ሽብር የፈጠረው፣ መለያየትን ያመጣው፣ መገፋፋትን ያመጣው፣ ከእግዚአብሔር እንዲኮበልሉ ከእግዚአብሔር ፊት እንዲርቁ መላእክትን ያደረገው ገና በጥንተ ፍጥረት በመጀመሪያው ቀን ነበረ ዲያብሎስ። ዛሬ በየሰፈሩ ገብቶ ዛሬ በየመንገዱ ዛሬ በሀገር ውስጥ ሀገርን ያተራመሰው ትውልድን የሚያገዳድለው የሚያገፋፋው ጥንተ ጠላታችን መላእክትን ያሸበረው ዲያብሎስ ነው። በዚህም ጊዜ ምን አለ? አስቦ አልቀረም፣ ባሰበ አይምሮ አነ ውእቱ ፈጣሪሆሙ ለእሉ ፍጡራን፣ ከኔ በበታች ተፈጥረው ለሚታዩ መላእክት በሙሉ ከኔ በበታች ላለው ፍጥረት በሙሉ አስገኝ እኔ ነኝ፣ ፈጣሪ እኔ ነኝ፣ የበላይ እኔ ነኝ ማለት አለብኛልና በመላእክት መካከል እኔ ነኝ የፈጠርኋችሁ፣ እኔ ነኝ ያስገኘኋችሁ፣ እኔ ነኝ ወደዚህ ቦታ ያመጣኋችሁ ብሎ በውሸት አንደበት የውሸት ቃሉን በመላእክት መካከል ዘራ ነው የሚለው። በዚህን ጊዜ የገባቸው
አንቀበልህም። ያልገባቸው ደግሞ እውነት ነው ብለው ተከተሉት። ግማሾቹ እውነት ነው አሉ፣ ግማሾቹ ይሆንን አይሆንን ብለው ተጠራጠሩ፣ ግማሾቹ ደግሞ ዝም ብለው ተቀመጡ። አዎ የሚያስቸግር ነገር ሲመጣ፣ የሚያጠራጥር ነገር ሲመጣ፣ በመካከል ሲፈጠር ዝም ማለት አያስፈልግም። ማናውቀውን አይተነው ሰምተነው ማናውቀውን ሰው ይዞ መጥቶ እኔና እናንተን ግራ ለማጋባት ሲሞክር፣ እኔና እናንተን ከቤተ ክርስቲያን ለማውጣት ሲሞክር፣ እኔና እናንተን እርስ በርሳችን እንድንከፋፈል ሲመክር ባለህበት ቁም አንተ ማነህ የሚል ኃይል ያስፈልጋል። ቤተ ክርስቲያን ዝም ብሎ ዘወትር እየመጣ ግራ የሚያጋባውን አንተ ማነህ እንል ዘንድ ነው ሁሌም የምታስተምረን፣ ሁሌም የምትጠራን፣ ሁሌም የምትመክረን። በዚህን ጊዜ ሌሎቹ ከሶስት ሲከፈሉ የነ ሚካኤል የነ ገብርኤል የሌሎቹም ሰራዊተ መላእክት ደግሞ እንዴ አንተ ፈጣሪ አይደለም እንደኛ ፍጡር ነህ፣ እንደኛ የተፈጠርህ እንደኛ የተገኘህ ፈጣሪ ከሆንህ እስኪ እንደኛ ያለ ፍጡር ፍጠርና አሳየን ስሉት ዲያብሎስ ደፋር ነው። አዎ ብዙ ደፋሮች አሉ በዘመናችን፣ ብዙ ደፋሮች አሉ ራሳቸውን ማያውቁ፣ ራሳቸውን ማስተዳደር የተሳናቸው፣ በሌላው ላይ ጣታቸውን የሚቀስሩ፣ በሌላው ላይ የሚያፌዙ፣ ክርስትናውን ሃይማኖቱን ሰው እንዲጠላውና ቤቱን ዘግቶ ቁጭ እንዲል የሚያደርጉ ብዙ የውሸት አርበኞች አሉ። የዲያብሎስ የግብር ልጆች፣ የዲያብሎስ ግብር ተከታዮች፣ የዲያብሎስን ሥራ አስፈጻሚዎች ብዙ አሉ በዘመናችን። ዲያብሎስ በልቡናው አስቦ በአንደበቱ የተናገረውን አሁንም በተግባር ሊገልጸው እጁን ወደ እሳት ሲሰነዝር ነው። በዚህን ጊዜ ከእሳት እንደገባ ጅማት አዎ እግዚአብሔር ቀጣው። በእሳት የሚቃጠል እጅ ኑሮት አይደለም፣ የሚፈስ ደም ኑሮት አይደለም፣ የሚዳሰስ አካል ኑሮት አይደለም። ዲያብሎስ ልፍጠር ብሎ ሲያስብ፣ ልፍጠር ብሎ ሰው በሚያየው ልክ እጁን ሲሰነዝር እግዚአብሔር መቅሰፍት አወረደበት፣ እግዚአብሔር ቀጣው። በዚህ ጊዜ ዲያብሎስ እውይ ብሎ ይጮህ ጀመረ። ምዕመናን አዎ ክፋተኛ ሰው፣ ተንኮለኛ ሰው፣ አድመኛ ሰው ለዕለቱ ሊደሰት ይችላል። ለዕለቱ አጃቢው ሊበዛ ይችላል። ለዕለቱ ክብሩ ዝናው ከፍ ሊል ይችላል። ለዕለቱ አይዞህ የሚለው ተከታዩ ብዙ ሊሆን ይችላል። ኋላ ግን ወደ እሳት ሲገባ፣ ድቀት ሲገጥመው፣ ረሃብ ሲገጥመው፣ ስደት ሲገጥመው የሚከተለው የለም። ቅድም ምን አቅለበለበው፣ ምን ወደ እሳት ውስጥ እንዲገባ ገፋፋው የሚል ካልሆነ በስተቀር ተከትሎ አይዞህ የሚል የለም። ሰውን የምታሳስቱም ሰዎች ካላችሁ፣ ሰውን የምታደናግሩ ሰዎች ካላችሁ፣ ሰው ከሕግ እንዲወጣ፣ ሰው ከስርዓት እንዲወጣ፣ ሰው ከሚከበረው ጋር እንዲጣላ የምትገፋፉ ሰዎች ካላችሁ የዲያብሎስ ተልእኮ አስፈጻሚ ነው። የዲያብሎስ የግብር ልጆች ነን ማለት ነው። እና በዚህን ጊዜ ሲል መላእክት ምን አሉ? ከበታቻቸው ያለውን ከጎናቸው ያለውን በፊትም በኋላም በግራም በቀኝም በኩል ያለውን እልፍ አእላፍ መላእክት የፈጠረንን ያስገኘንን ወደዚህ ያመጣንን እስከምናገኝ ድረስ እስከሚገለጥልን ድረስ እስከሚያነጋግረን ድረስ እስከምናነጋግረው ድረስ በያለንበት እንጽና የሚል አዋጅ መልአኩ ቅዱስ ገብርኤል በመላእክት መካከል አወጀ። እንዲህ ነው፣ ተጽናኑ፣ ተረጋጉ፣ ባላችሁበት ቁሙ፣ የያዛችሁትን አትልቀቁ የሚል አዋጅም ያውጅ አባት፣ አዋጅም ያውጅ አስተማሪ፣ አዋጅም ያውጅ መካሪ ያስፈልገናል ምዕመናን። ያለዚያ እረኛ እንደሌለው መንጋ፣ እረኛ እንደሌለው
እንዲሁ ምን እንበለው? የሚጠበቀው ሁሉ ተኩላ ነው የሚነጥቀው፣ አውሬ ነው የሚበላው። እኛም መካሪ ከሌለን ዘካሪ ከሌለን እጃችንን ወደ እሳት ስንሰነዝር ማይገባ ነገር ለመናገር አንደበታችን ሲከፈት ወደ አላስፈላጊ ቦታ እግሮቻችን ሲገሰግሱ ተመለሱ፣ ታገዙ፣ ባላችሁበት ቁሙ የሚል መካሪ ያስፈልጋል። ገብርኤል በመካከል ተነሳ። ባላችሁበት ቁሙ፣ ተረጋጉ፣ አትናወጡ፣ አትሸበሩ። የፈጠረን ያስገኘን ወደዚህ ያመጣን ይገለጽልናል። እስከሚገለጽልን ድረስ ቦታችሁን አትልቀቁ አዋጅ አወጀ። ከዚህ በኋላ ነው ከተረጋጉ በኋላ ዲያብሎስም ክብሩ ከተነጠቀው በኋላ ጸጋው ከተገፈፈ በኋላ ከመላእክት ጋር ጦርነት ጀመረ ነው የሚለው። ከእግዚአብሔር ጋር ሰው ተጣልቶ እግዚአብሔርን በጸሎት ካልሆነ፣ እግዚአብሔርን በንስሐ ካልሆነ፣ እግዚአብሔርን በትሕትና ካልሆነ፣ እግዚአብሔርን በጾም በጸሎት ካልሆነ ማሸነፍ አይቻልም። አምባገነን መሆን ይጥላል። አምባገነን መሆን ያዋርዳል። አምባገነን መሆን ያደህያል። አምባገነን መሆን ለሞት ይዳርጋል። አምባገነን ለመሆን ራቁት ያስቀራል። ዲያብሎስ መላእክት በመላይ ሲቀመጡ እርሱ ደግሞ በዋሸው ውሸት በሰራው ሴራና ተንኮል ወደ እንጦርጦስ ሲወርድ ከመላእክት ጋር መግጠም አለብኝ መዋጋት አለብኛልና ወደ መላእክት እርሱን የተከተሉትን እውነት ነው ፈጣሪ ነው ብለው አምነው የተጠጉትን መላእክተ ጽልመት አሰልፎ በሰማይም ሰልፍ ሆነ ይላል። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም፣ ተሸነፈ ነው የሚለው። እግዚአብሔርን እስኪ አመስግኑ። ስለዚህ እግዚአብሔር ያደረባቸው እግዚአብሔር የብርሃን መስቀል በግንባራቸው የሳለባቸው እግዚአብሔር ኃይሉን ያደላቸው እግዚአብሔር ብርታቱን ያደላቸው እግዚአብሔር ተላላኪ አድርጎ የመረጣቸው እግዚአብሔር ፈጣን አካል ሰጥቶ ያስገኛቸው ቅዱሳን መላእክት ከዲያብሎስ ጋር ገጠሙ፣ ተዋጉ። ለጊዜው ግን አሸነፋቸው ይላል። ውሸተኛ ለጊዜው ያሸንፋል። ውሸተኛ ተናግሮ አያባራም፣ አውርቶ አያባራምና ሰሚው ብዙ ይሆናል፣ ለጊዜው ተከታዩ ብዙ ይሆናል። እውነት ነው ባዩ ብዙ ይሆናል፣ አይዞ የሚለው ብዙ ይሆናል። መጨረሻ ላይ ግን ደግሞ ተራራው ሲናድ እሱም የለም ተራራውም የለም። ውሸተኛን ማይከተለው የለም። ውሸተኛን አብዝቶ ስለተናገረ ደንፍቶ ስለተናገረ ማያዳምጠው የለም። እውነት ነው ማይለው የለም። ሲውል ሲያደርግን የተከመረው ሁሉ ውሸት፣ የተሰበሰበው ሁሉ ውሸት፣ የተወራው ሁሉ ወሬ፣ የተነገረው ሁሉ ዜና ዜሮ ሆኖ በሚገኝበት ሰዓት የብቻውን ነው ቆሞ ይቀረው። ቆሞ የሚገኝበትን ቦታ አይኖረው። ዲያብሎስ መላእክትን ተዋጋቸው። ሚካኤልን፣ ገብርኤልን፣ ሌሎችንም ቅዱሳን መላእክት አሸነፈና ወደ መጡበት መልሶ ሰደዳቸው። ዛሬ ባለንበት ዘመን ዛሬ አምልኮተ እግዚአብሔር በምንፈጽምባት ቤተ ክርስቲያን ስርዓተ እግዚአብሔር በምናደርስባት ቤተ ክርስቲያን ብዙ ውሸት የሚዘሩ ሰዎች፣ ብዙ ሰውን የሚከፋፍሉ ሰዎች፣ ለሰው እንቅፋት የሚሆኑ ሰዎች ብዙ ነበሩ። እየዋለ እያደረ ግን ሽል ከሆነ ነው የሚባለው። ሽል ከሆነ ውሸት ከሆነ ጥጋብ ከሆነ ማለት ነው። ውሸት እየጠፋኝ እያደገ አይሄድም። ውሸት እየመነመነ እንጂ እየጎለበተ አይሄድም። እውነት ደግሞ እየለመለመ እያደገ ከፍ እያለ የብዙዎቹ መጠለያ ይሆናል። ዲያብሎስ ለጊዜው በውሸት እግዚአብሔር ቅዱሳን መላእክትን ሊያስተምራቸው ፈለገ።
የሚያሸንፉበትን ኃይል ሊያድላቸው ፈለገ። መንገዱንም ሊያሳያቸው ፈለገና እንዲሸነፉ አደረጋቸው። የዲያብሎስ ብርታት አይደለም፣ የዲያብሎስ ኃይል አይደለም። ዛሬም ውሸተኞቹ በርትተው ስናያቸው፣ ኃይለኛ ሆነው ስናያቸው የእነርሱ ጉልበት እንዳይመስላችሁ፣ የእነርሱ እውቀት እንዳይመስለን፣ የእነርሱ ገንዘብ እንዳይመስለን። ለጊዜው እግዚአብሔር ስለታገሳቸው ወይም ደግሞ እጸንዖ ለአሞሬዎን እስከ ይትቤጽም ኃጢአቱ፣ ወደ ኃጢአት የገባ ሰው፣ ወደ ክፋት የገባ ሰው፣ ወደ ተንኮል የገባ ሰው በንስሐ ይመለስ ይሆን እያለ እግዚአብሔር እየታገሰ እንጂ ዝም እያለ እንጂ የኃጢአተኞችን ኃጢአት፣ የበደለኞችን በደል፣ የውሸተኞችን ውሸት ደግሞ አይደለም። ትላንትም ሲገቡን፣ ዛሬም ሲገቡን፣ ነገም ሲገቡን ዝም የሚለው ጊዜ ሰጥቶ ነው። እግዚአብሔር ለሚገፋውም ትዕግስትን እያስተማረው ነው። መከራን እያስተማረው ነው። መቻልን እያስተማረው ነው። መታገስን እያስተማረው ነው። ለሚገፋው ደግሞ በንስሐ ይመለስ ይሆን ብሎ እየታገሰው ነው። በንስሐ ይመለስ ይሆን ብሎ እየታገሰው ነው። እግዚአብሔር ኃጢአተኞች በኃጢአታቸው እንዲሞቱ ሳይሆን ከኃጢአታቸው ተመልሰው ሕያው ሆነው እንዲኖሩ ነው እግዚአብሔር የሚፈልገው። ዛሬም እኮ እኛን ወደ ቤቱ የጠራን በዚህ ያሰባሰበን በኃጢአት እንዳንሞት፣ በበደል እንዳንሞት፣ ጠፍተን እንዳንቀር፣ ወድቀን እንዳንቀር፣ ከወደቅንበት እንድንነሳ፣ ከጠፋንበት እንድንገኝ፣ ከጨለማ እንድንወጣ፣ ሕያዋን ሆነን እግዚአብሔርን እያመለክን እንድንኖር እኮ ነው ወደ ቤቱ ይጠራን። አባቶቻችንን ሁሉ የሚሾምልን ሹሙ አባት የሚልክልን ለእኛ ሕያውነት፣ ለእኛ ድህነት፣ ለእኛ መንግሥተ ሰማያትን መውረስ እግዚአብሔር ስለሚፈልግ ነው። እና ለጊዜው አሸነፋቸው፣ አንበረከካቸው፣ ወደ መጡበት መለሳቸው። መላእክትን ማእምራን ናቸውና ልባውያን ናቸውና ወደ ፈጠራቸው፣ ወደ አስገኛቸው ወደ እግዚአብሔር ተመልሰው እግዚአብሔር ሆይ አሉ። ፈጣሪ ሆይ ፈቃድ ሆኖ ነው ዲያብሎስ ያሸነፈው ወይንስ እኛ አልሆንልም ብሎ ነው ለምንድን ነው ብለው ሲጠይቁት አይ እንድትሸነፉ ፈቃድ የሆኑ አይደለም፣ ነገር ግን የምታሸንፉበትን ምስጢርና ጥበብ ልነግራችሁና ላስረዳችሁ ፈልጌ ነው ብሎ በየግንባራቸው የብርሃን መስቀል ሳለባቸውና ተመልሰው ሂደው ቆይተው ታግሰው ችለው ጊዜው ሁሉ አሳልፈው ሲገጥሙ ዲያብሎስን እስከ ሰራዊቱ ወደ እንጦርጦስ አወረዱ። በዚህን ጊዜ ዲያብሎስ ወይ በደንብ ልበሉ አሁን ምን ልበሉ ዲያብሎስ መላእክት ሲያባረሩ፣ መላእክት ሲያወርዱ፣ መላእክት ሲዋጉት ምክንያት እየደረደረ ከሰማይ እየራቀ ወደ እንጦርጦስ እየወረደ ሲሄድ ወየእግዚእ ምስለ አርያሙ ዛሬ ጌታ ፈራና መላእክቱንም ሰማይንም ይዞ ከኔ ሸሸ ራቀ አለ። አቤት ውሸተኛ! አንዱ ውሸት ሲያልቅበት ሌላ ውሸት ያመጣል። አንዱ ምክንያት ሲያልፍበት ሌላ ምክንያት ይደረድራል። አንዱ ሰፈር ሲጠላው ወደ ሁለተኛው ሰፈር ይገባና ሁለተኛውን ሰፈር ያሻግራል፣ ግራ ያጋባል፣ ያምታታል። በየሰፈሩ ግራ ያጋባችሁ ውሸተኛ የለም? በየሰፈሩ ሰውን ከሰው ጋር የሚያጣላ ሰይጣን የተዋረሰው ጋኔን ያደረበት የለም? አሁን ሰው በእውነት ቤቱ ውስጥ ሲኖር በሰፈር ሲኖር ሰላም የሚባለው ፍቅር የሚባለው አንድነት የሚባለው መግባባት የሚባለው መረዳዳት የሚባለው መተሳሰብ የሚባለው አይዞ አይዞ መባባሉ ሁሉ ተሰርዟል። የለም በመንደር የለም በሀገር። ሰው በአይነ ሥጋ ይተያያል። ሰው እንዲሁ ዝም ብሎ በምላሱ ብቻ ሰላም ሰላም ይባባላል። ሰላም ይባል ሕይወቱ ውስጥ የለም። መከባበር የሚባል የለም። ሆዴ ከሞላ ደረቴ ከቀላ እኔ ምን አገባኝ ብሎ መኖር የጀመረ ፍጥረት ይሄንን እየተከተለ ያለ ትውልድ በዛበት ዘመን ላይ ነው ሁላችንም ያለ ነው። እና በዚህን ጊዜ ነው መላእክቱና ሚካኤልና መላእክቱ ዲያብሎስን ተዋጉ አሉ።
ነገር ግን ለጊዜው ተሸነፉ። መጨረሻ ላይ ግን ኃይል ከእግዚአብሔር ተሰጥቷቸው፣ ጽናት ከእግዚአብሔር ተሰጥቷቸው ማሸነፊያው መሳሪያ እግዚአብሔር አዘጋጅቶላቸው ዲያብሎስን እስከ ሰራዊቱ ድል አድርገው እነ ቅዱስ ሚካኤል የተመለሱበትን ዕለት ነው እንግዲህ እያከበርን ያለ ነውና፣ ሌሎችም ቅዱሳን የከበሩበት ዕለት ነው። ሌሎችም ቅዱሳን ክብር የተቀበሉበት ዕለት ነው። እኔና እናንተም እንዲሁ በወንጌሉም በሌላውም ተሳትፈን በብፁዕ አባታችን ቡራኬ ምን ከብርበትና ከፍ ምንልበት ዕለት ነው። ምእመናን አንዳንድ ጊዜ እንዲው ቤተ ክርስቲያን ማዕድ አዘጋጅታ ለእኔና ለእናንተ የሚሆነውን ሁሉ ወጥታ ወርዳ ደክማ ካዘጋጀች በኋላ ጥሪ ሲደርሰን እንድንጋበዝ ሰዓቱ ደርሷን ስንባል እንዲው ለመስማት ዝግጁ ያልሆነ፣ ለመምጣት ደካሞች የሆነ፣ ለመማር ሰነፎች የሆነ፣ ሸለልተኞች የሆነ ብዙዎቻችን ሰው ሀገር አቋርጦ እስቲ እንዲያው በየመንገዱ ያለውን እዩ። ያው ሐዊረ ፍኖት እንዲሁም ወደ ገዳምም ወደ ቅዱሳት መካናትም እንሄድ ይባላል እና ወደዚህ ቅዱስ መካን አንዱ አይደለም። መካነ ቅዱሳን የሚባለው የመላእክት ቦታ፣ የጻድቃን የሰማዕታት ቦታ፣ ዛሬ አባቶቻችን እግዚአብሔር የሚያገለግሉበት እግዚአብሔር የሚያመሰግኑበት ቦታ ይህ አይደለም። ስንጠራ እንዲው ቤታችንን ዘግተን ዲያብሎስ ጋራ ተባብረን ተግባብተን ከመኖር ይልቅ ወደ ቤተ ክርስቲያን መጥቶ ዲያብሎስን መዋጋት፣ ድህነትን መዋጋት፣ ጥላቻን መዋጋት፣ መለያየትን መዋጋት፣ መገፋፋትን መዋጋት፣ አለመከባበርን መዋጋት፣ አንድነትንና ፍቅርን፣ ሰላምን፣ ተከባብሮ መኖርን ይዞ መሄድ የትኛው የተሻለ ነው? የትኛው የተሻለ ነው? ዲያብሎስ የውሸተኞችን መንደር የሚመራ ነው። ሚካኤል ደግሞ የእውነተኞችን መንደር የሚመራ ነው። ነገር ግን የውሸተኞች መንደር አያድግም፣ አይሰፋም፣ ከፍ አይልም። የእውነተኞች መንደር ደግሞ እያደገ ከፍ እያለ እየበለጸገ ነው የሚሄደው እና የኛ መንደር የነ ሚካኤል መንደር ነው። የኛ መንደር የነ ቅድስት ክርስቶስ ሰምራ መንደር ነው። የኛ መንደር የነ ድንግል ማርያም መንደር ነው። የኛ መንደር የሌሎችም ቅዱሳን መንደር ነው። የኛ መንደር የአባቶቻችንን መንደር ነው። ምእመናን የአባቶቻችንን መንደር ነው እና ዲያብሎስ ብዙን ጊዜ ወደ ቤተ ክርስቲያን እንዳንመጣ በጥንት ተከታዮችን ድል አድርጎ ይዞ እንደሄደ እንዳሰሳተ የአየር አጋንንት አድርጎ እንዳስቀራቸው ዛሬ እኛንም የሚያተራምሱ የሚያለያዩ ቤተ ክርስቲያን እንድትገነጠል አባቶች እንደ ይምንት ሆነው እንዲኖሩ እያደረገ ያለ ማነው ይባል? መላእክትን ያሳተ ከነ ሚካኤል ጋር ትግል ገጥሞ የነበረ እነ ሚካኤል እነ ገብርኤል አንበርክተው ወደ እንጦርጦስ ያወረዱት ዲያብሎስ እኮ ዛሬ ስራ እየሰራ ነው። ምእመን ዛሬ ስራ እየሰራ ነው። መገዳደል የማን ስራ ነው? ዘረኝነትን እንድንሰብክ የዘረኝነት ጥላቻ መንፈስ እንዲያርብል የማን ተልእኮ ነው? ሰው ሰውን እንዲጠላው የኛ መንደር አይደለም፣ የኛ ሀገር አይደለም፣ የኛ ቋንቋ ተናጋሪ አይደለም፣ አንተ ሌላ ቦታ ነው የመጣ እንዲለው እያደረገ ያለ ማን ነው? ዲያብሎስ አይደለም። ሰውን ሰው አንገቱን ይዞ በሰይፍ እንዲቆርጠው፣ በጎራዴ እንዲቆርጠው፣ በድንጋይ እንዲወግረው፣ መንገድ ላይ ጥሎት እንዲሄድ፣ ትቦ ላይ ከቶት እንዲሄድ እያደረገ ያለው ጠላት ማን ነው? ዲያብሎስ አይደለም። ይሄ የዲያብሎስ ስራ መሆኑን እያወቅን የዲያብሎስ ተልእኮ መሆኑን እያወቅን ብዙዎቻችን በዚያ ተጠምደን እየኖርን ነው። በዚያ ተሰልበን እየኖርን ያለ ነው። ሚካኤል አሸንፎልናል። እግዚአብሔር አሸንፎታል። ማሸነፍን ድል ማድረግን የበላይ መሆንን ከሚካኤል ከእግዚአብሔር ከአባቶቻችን መማር ማየት መረዳት ስንችል ምእመናን እኛ የመንፈስ ቅዱስ አርበኞች ነን።
የቤተ ክርስቲያን ልጆች ነን፣ የመንግሥተ ሰማያት ባለርስቶች ነን። ስለዚህ ሚካኤልና ገብርኤል ዘንዶውን ተዋጉት። ዛሬ እኔና እናንተም ውሸተኞችን ተዋግተን፣ ተንኮለኞችን ተዋግተን፣ አድመኞችን ተዋግተን፣ ከፋፋዮችን ተዋግተን ከቤተ ክርስቲያን እንድንርቅ የተለያየ ስም እየሰጡ ወደዚያ እንዳንቀርብ የሚያደርጉንን ሁሉ ተዋግተን እንደነ ሚካኤል እንደነ ገብርኤል እግዚአብሔር እንዲባርከን እግዚአብሔር ከፍ እንዲያደርገን በጸሎት በጾም በሱባኤ በንስሐ መትጋት ይጠበቅብናል። በአባቶቻችን መባረክ፣ መክበር፣ መማር፣ ማወቅ፣ ቤተ ክርስቲያንን ማገልገል፣ ቤተ ክርስቲያንን መስራት፣ እግዚአብሔርን ማስደሰት፣ ከእግዚአብሔር ጋር መኖር ስንችል ዓለም ነፃ ትወጣለን። እኔና እናንተም ነፃ እንወጣለን። እኔና እናንተም የእግዚአብሔርን መንግሥት መውረስ እንችላለን እና በእውነት ምዕመናን ከውሸት ጋር ልንዋጋ ያስፈልጋል። ከተንኮል ጋር ልንዋጋ ያስፈልጋል። ከጨለማ ጋር ልንዋጋ ያስፈልጋል። ከጨለማ ጋር መኖር የለብንም። እኛ የእግዚአብሔር ታቦቶች ነን። እኛ የእግዚአብሔር ማደሪያዎች ነን። ጨለማ የሰይጣን ማደሪያ ነው። ጨለማ የሰይጣን መናኸሪያ ነው። ስለዚህ እኛ የእግዚአብሔር ታቦቶች መሆናችንን ካወቅንን ከተረዳንን ከጨለማ ጋር ልንቀላቀል የጨለማ ማደሪያ ልንሆን አይገባንም። የጨለማ ማደሪያ የሚያደርገን የሚዋጋ ዲያብሎስ ነው። ድል ሊያደርገን ጦሩን ሸምቆ ዘወትር ሰነፎች መሆናችንን የዋሆች መሆናችንን አውቆና ተረድቶ ወደ ቤታችን እየመጣ ለዚያ የሚጋብዘን ለዚያ የሚዳርገን ዲያብሎስ ስለሆነ እኛ ከእውነት ጋር ተጣምረን ከክርስትናችን ጋር ከሃይማኖታችን ጋር እንደነ ሚካኤል እንደነ ገብርኤል እግዚአብሔርን ልናስደስተው ያስፈልጋልና እንግዲህ በዙሪያው እንደምታዩት ሰበካ ጉባኤውና ሕንፃ አሰሪው ኮሚቴው እንደገና ቤተ ክርስቲያኗን ለማደስ ወኮነ ሐዲሶ ሕንጸታ ለኢየሩሳሌም ዛሬ ሐዲሶ ሕንጸታ ለማውን ከደብረ ሳይል ብለን እግዚአብሔር እንድንሰራ እንደፈቀደልን አውቀንና ተረድተን ይህን ሕንፃ ቤተ ክርስቲያን ዙሪያውን ሰርተን እንዲህ መጠለያ ተሰርቶለን እንዲህ ውብ የሆነ ማራኪ የሆነ ሳቢ የሆነ አደባባይ ተሰርቶለት እኛም ነፍሳችን ደስ እያላት እግዚአብሔርን እያመሰገነን የምንገለገልበት ቤተ ክርስቲያን ለማየት ጥቂት ቀን ነው የቀረንና ገቢ እናሰባስባለን፣ እናጫርታለን፣ እንባረካለን፣ ለእግዚአብሔር እንሰጣለን። እግዚአብሔር ደግሞ በሰጠነው ልክ እጥፍ ድርብ አድርጎ ይሰጠናልና በዚህም ይህም መርሃ ግብር ስላለ የዚህ ልቋጭና በመጨረሻ ብፁዕ አባታችን በሰፊው በቃለ ምዕዳን ያስተምሩናል፣ ይመክሩናል። ያስተማረን የመከረን የገሰጸን አምላካችን ስሙ ዛሬም ለዘወትርም የተመሰገነ ይሁን። ይቆየ። መስዋዕተ እግዚአብሔር